በኢየሱስም ላጥምቅህ ሰላም ይብዛላችሁ በያላችሁበት እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። ነገ ሁሉ ሰላም ነው፣ ሁሉ መልካም ነው። ኢየሱስ ይመስገን። እና ትላንትናም አንድ ሐሳብ አንስቼ ነበርኩ። አንድ ፓስተር ማን ነው በሶሻል ሚዲያ ላይ ያስተላለፈውን መልእክት አይቼ ሐሳብን ላስቀምጥ ብዬ ማን ነው በቲክቶክ በኩል የሆነ ሐሳብ አስቀምጬ ነበርኩ። እስካሁን አልተመለሰኝም። ያውም እንዲህ የሚል ሐሳብ አስቀምጦ ነበረ። ድምጽን ከፈለጋችሁ አስቀምጣለሁ። ማን ነው ስለ ጥምቀት ዙሪያ አውርቶ ነበረ፣ አስተምሮ ነበረ። ያስተላልፈው መልእክት ውስጥ እኔ የተቃወምኩት ሐሳብ አለ። በኢየሱስም ላጥምቅህ የሚልም የለም፣ በኢየሱስም አጠመቁ የሚል ሁለቱ ቃላት የሉ። ላጥምቅህም የለም፣ አጠመቁ የሚልም የለም። ተጠመቅ ነው የሚለው። በማን ስም? ምን ማለት ነው ታዲያ? በአብ በወልድ በመንፈስ ቅዱስም አጥምቁ ማለት አጥማቂው በሚያጠምቅ ሰዓት የአብን የወልድን የመንፈስ ቅዱስን ስም እየጠራ ያጥምቅ ማለት ከሆነ እኔ መጥቼ ደግሞ በኢየሱስም ተጠመቅ ማለት ተጠማቂው ሲጠመቅ የማንን ስም? አቤት እስቲ አንድ ሰው ሲጠመቅ እንዴ ሐዋርያት ሥራ ምዕራፍ 22 እዛው ዘመኑ ጋር ሄደን ተመሳሳይ ነባል። ሐዋርያት ሥራ ምዕራፍ 22 ላይ ሳውል ሲጠመቅ ቁጥር 14 እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ካፉም ድምጽን ትሰማ ዘንድ አስቀድሞ መርጠሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህ። ሐናንያ ነው ሳውልን የሚለው። በኋላ ጳውሎስን አሁን ስለምን ትዘገያለህ? ቅድም እዛ ጋር ጴጥሮስ የተናገረው ጋር ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስም ቶሎ ተጠመቁ። በኢየሱስም ላጥምቃችሁ አላለም፣ በኢየሱስም አጠመቀ የሚል የለም ማለት ነው። በኢየሱስም ተጠመቅ ኃጢአት እንዲሰረይ። ይሄው ትርጉሙ ቁጥር 16 አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ። ምኑን እየጠራህ? ኦኬ ማን ነው ስሙን የሚጠራው በዚህ ሰዓት? አጥማቂው ነው ተጠማቂው? ተጠማቂው። ስለዚህ ሰው የሚጠመቀው በኢየሱስ ስም ነው። አጥማቂ የሚያጠምቀው በአብ በወልድ በመንፈስ ቅዱስ ስም። አጥማቂው ታዟል። ስትጠራ ስታጠምቅ የአብ ወልድ መንፈስ ቅዱስን ስም ጥራ ነው በአብ መንፈስ ቅዱስ። ያ የኢየሱስ ትእዛዝ ነው። አጥማቂው ግን ይመጣና ተጠማቂውን አንተ ደግሞ ኃጢአት ይሰረይ ዘንድ በኢየሱስ ስም ተጠመቅ። በምትጠመቅ ሰዓት የማንን ስም ጥራ? የኢየሱስን ስም እየጠራህ ተጠመቅ፣ ከኃጢአትም ታጠብ። ለምን? ውሃ ስለማያጥብ፣ ጥምቀት ኃጢአት ስለማያጥብ። የግድ የማንን ስም ጥራ? ምን ስለተባለ? በስሙ የኃጢአታችሁ ስርየት ተሰብኮላችኋል። ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል። ስለዚህ በመጽሐፍ ቅዱስ ውስጥ የትኛውም ሐዋርያ አንድንም ሰው በኢየሱስ ስም አጥምቆም አያውቅም። በኢየሱስ ስም ላጥምቃችሁም አላለም፣ በኢየሱስ ስምም አጠመቃቸው የሚል የለም። ይሄ አጥማቂው ለተጠማቂው ያዘዘው ትእዛዝ ነው። ስሙን እየጠራህ ተጠመቅ። በምን ስም እንደሚያጠምቁ እንኳን ጴጥሮስ እኛም አልጠፋብንም ማለት ነው። ማን ነው ያነሳው ሐሳብ? አሁን እንደሰማችሁት ምን ብሎ ነው ያነሳው? እንደዚህ እያለ ነው ያነሳው። ጥምቀት አለ። ጥምቀትን ደግሞ የሚፈጽሙ አካላት አሉ። ጥምቀትን የሚፈጽሙ አካላት አሉ፣ ደግሞ የሚፈጽሙ አካላት አሉ። ሌሎች ደግሞ ተጠማቂዎችም አሉ። በጥምቀት ዙሪያ አጠማቂው በአብ በወልድ በመንፈስ ቅዱስ ስም እያለ ይጠመቅ ተብሎ ተጽፏል እንጂ አጠማቂው በኢየሱስ ስም ብሎ ያጥምቅ፣ በኢየሱስ ስም ብሎ መጠመቅ የለበትም። እንደዛ አሁን እንደተናገርኩት በአብ በወልድ በመንፈስ ቅዱስ ስም ብቻ እንዳጠምቅ ትእዛዝ ተላልፈዋል። ተጠማቂው ደግሞ ኢየሱስን ስም እየጠራ ብቻ መጠመቅ አለበት ብሎ ያስተላልፈው መልእክት ላይ በእኔ በኩል ማስቀመጥ የሚፈልገው ሐሳብ አለ። ይህ ሐሳብ ምን የሚል ነው? መጽሐፍ ቅዱሳችን ውስጥ እንደተጻፈ ጥምቀት መከናወን ያለበት በኢየሱስ ስም ነው። ከኃጢአት ነፃ የሚያወጣ ስም ኢየሱስ ነው። ከኃጢአት የሚያድን፣ ከኃጢአት ነፃ የሚያወጣ፣ ኃጢአታችን የሚያጥብ ስም ኢየሱስ ነው። ለማስረጃ ኢየሱስ ወደ ዓለም ማን ነው? ኢየሱስ ከዛሬ 2000 ዓመት በፊት እግዚአብሔር እኛን ከራሱ ጋር ለማስታረቅ መጀመሪያ ቃል ነበር ይላል። ቃሉም ሥጋ ሆነ ይላል።
ቃሉን ሥጋ አድርጎ በመንፈስ ተጸንሶ ወደ ዓለም ሲመጣ ምን ተብሎ ተጽፏል? ማቴዎስ 1:23 ላይ 1:21 ጀምራችሁ ስታነቡ ልጅም ትወልዳለች፣ እነሆ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናል፣ ስሙንም ኢየሱስ ትላለች። ሕዝቡን ከኃጢአት የሚያድነውን ስም ኢየሱስ ብለሽ ትጠራለሽ አለ። ማን ነው ያለው? የእግዚአብሔር መልአክ ገብርኤል ነው። ትወልዳለሽ፣ ልጁን ትወልዳለሽ፣ ወንድ አላውቅም ምናምን ብለሽ አትከራከሪ። በጌታ ዘንድ ነው። በመንፈስ ትጸንሳለሽ፣ በመንፈስ ተጸንሰሽ ትወልዳለሽ። የምትወልደው ልጅ ደግሞ ሕዝቡን ከኃጢአታችሁ ያድናል፣ ከኃጢአት ነፃ ያወጣል፣ ከባርነት ነፃ ያወጣቸዋል፣ ከእርግማን ነፃ ያወጣቸዋል፣ ከዘላለም ሞት ወደ ሕይወት ያሻግራቸዋል፣ ያድናቸዋል። በኢየሱስ ከኃጢአታችሁ ሁሉ ያድናቸዋል፣ ያወጣቸዋል፣ ከሲኦል ያወጣቸዋል። በጨለማ ላሉ ብርሃን ይሆንላቸዋል አለ። ማን ነው ያለው? ገብርኤል ነው። ስሙን ኢየሱስ ትላለሽ። ቀጣይም ደግሞ ሌላ ስም አለ። ቀጣይነት አማኑኤል ተብሎ ይጠራል አለ። እግዚአብሔር ከኛ ጋር ነው የሚለውን በአንድ ላይ ተናገረ መልአኩ። ስለዚህ ሕዝቡን ከኃጢአት የሚያድን ስም ማን ነው ማለት ነው? እዚህ ጋር እንደተጻፈ ማቴዎስ 1:21 ላይ እንደተጻፈ ሕዝቡን ከኃጢአታችሁ የሚያድን ስም ማን ነው? ማቴዎስ 1:21 ላይ የተሰጠው ስሙን ኢየሱስ ትላለሽ። ሕዝቡን ከኃጢአታችሁ የሚያድነው ስም ማን ነው? ኢየሱስ ነው። ኢየሱስ ብለሽ ትጠራለሽ። ማንን? የተወለደውን ሕዝቡን ከኃጢአታችሁ ያድናል የተባለውን ማን ነው? ያድናል የተባለውን ማን ብለሽ ትጠራለሽ አለ? ኢየሱስ ብለሽ ትጠራለሽ። ሕዝቡን ከምናችሁ ያድናል? ከኃጢአታቸውም ያድናቸዋል። ከእርግማናቸው ከተለያየ ከዚህ ከዓለማዊ እርግማን ከተለያየ ከበደላቸው ከኃጢአት አርነታቸው ነፃ ያወጣቸዋል። ነፃ የሚያወጣቸው ስም ማን ነው አለ? ኢየሱስ ነው። መጀመሪያ ሲወለድ ነው ኢየሱስ ወደ ዓለም የመጣው ራሱ ኃጢአተኞችን ከራሱ ጋር ለማስታረቅ ወይም ምን ላል ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። ጢሞቴዎስ ላይ የተጻፈው ቃል አለ። ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል የታመነና የተገባ ነው ይላል። ኢየሱስ ክርስቶስ ወደ ዓለም የመጣው ጳውሎስ ጢሞቴዎስ ላይ እንደተናገረ ማን ነው? ኃጢአተኞችን ሊያድን ነው። ከኃጢአት ነፃ ሊያወጣን ነው። ከሞት ሊያድነን ነው። ከአርነት ሊያወጣልን ነው። ከአርነት የሚያወጣን ስም፣ ከሞት የሚያድነን ስም፣ ከኃጢአት የሚያድነን ስም ማን ነው? ኢየሱስ ነው። ስለዚህ በግድ ተጠማቂውም አጠማቂውም ማንን ስም መጥራት አለበት? ከእርግማን የሚያድነውን ከኃጢአት የሚያድነው ስም ማንን መጥራት አለበት? ኢየሱስን መጥራት አለበት። ኢየሱስን ካልጠራስ ሰው ከኃጢአት ከእርግማን መዳን ይችላል? አይችልም። ከኃጢአትም ተሰሮላችኋል የተባለውም ይፈጽማል? አይፈጽም። ኢየሱስም ካልተጠራ እንዴት ነው እንዴት ሆኖ ነው የሚሰራላችሁ? ከኃጢአታችሁ እንዴት ከነርሱ ይፋቃል? ስለዚህ መጀመሪያዊ አዳማዊን ገፍፎ እንደተባለ ለምሳሌ እንደተጻፈ ጳውሎስ እንደተናገረ በኢየሱስ አምነ በስሙ የኃጢአታችን ስርየት የምንቀበልበት ጊዜ መጀመሪያ ከአዳማዊ የወረሰው ነው ውርስ ኃጢአት፣ እርግማናችን፣ በደላችንም ልክ ከከብቶች ቆዳ እንደሚገፈፍ ከከብቶችን ሲያርዱ አንዳንድ ለምሳሌ እዛ በከተማም ይሁን ከብቶችን ያርዳሉ። ሲያርዱ ደግሞ ቆዳውን ምን ያደርጋል? ይገፍፋል። ልክ ቆዳውን ገፍፎ ስጋውን እንደሚወስዱ መጀመሪያውን አዳም ይገፈፋል። ገፍፎ ወዛ ምን ያደርጋል? ሌላ ያለብሳል። ማን ነው? ማንን ስትጠራ? ኢየሱስን ስትጠራ ኢየሱስ በራሱ አሰራር የዛኔ ስትጠምቅ ራሱ በጥምቀት ውስጥ ገፍፎ አዳምን ገፍፎ በደላችንን ገፍፎ ከግርማናችን ጠራርጎ ገፍፎ ማለት ነው። ምንም ሳይቀር አስተሰረ ማለት በስለ ስሙ ተሰረላቸው ለተባለውን ቃል እዛ በውሃ ውስጥ በጥምቀት ውስጥ ነው የሚፈጸሙ። እግዚአብሔር በራሱ አሰራር ኦፕሬሽን ሰዎችን ኦፕሬሽን እንደሚደረግ በውሃ ውስጥ እግዚአብሔር ኦፕሬሽን ስራን ሐኪሞች እንደሚሰሩ እዛ እግዚአብሔር ይሰራል። አንተ አይደለም የምትሰራው። አጠማቂው አድርግ የተባለውን ታደርጋለህ እንጂ የሚሰራው እግዚአብሔር ነው። በእግዚአብሔር አሰራር የምትሰራ ከሆነ በእግዚአብሔር አሰራር የምታጠምቅ ከሆነ እዛ ውስጥ የሚሰራው በጥምቀት ውስጥ የሚሰራው ማን ነው? እግዚአብሔር ራሱ ነው።
ራስ ኦፕሬሽን ሐኪሞች ኦፕሬሽን እንደሚያደርጉ የመጀመሪያው አዳማዊን እርግማናችን በደላችን ኃጢአታችን እዛ ገፍፎ ጨርሶ ራሱን ያለብሳል። ራሱን ክርስቶስን ማን ነው የተጠመቃችሁ ሁሉ ክርስቶስን ለብሳችኋል የተባለው ቃል ይፈጸም ዘንድ ማንን ያለብሳል? ክርስቶስን። ያ ሰው ክርስቶስን ለብሶ ይወጣል። አጠማቅም ክርስቶስን እንዲለብስ በኢየሱስም ብሎ ያጠምቃል። ያ ልጅ ምን ሆኖ ይወጣል? ክርስቶስን ለብሶ ይወጣል። አዲስ ፍጥረት ሆኖ ይወጣል። አዲስ ፍጥረት ማንም በክርስቶስ ቢሆን አዲስ ፍጥረት ነው። የእግዚአብሔር ልጅ ሆኖ ይወጣል። የተቀበለ በኢየሱስ ስም የተጠመቀ ምን ተብሎ ይወጣል? ውሃ ውስጥ ገብቶ በአዲስ ፍጥረት የእግዚአብሔር ልጅ ወራሽ እንደ ይስሐቅ ወራሽ ሰማያዊ ዘር እየተባለ ይወጣል። ይገባል። ውሃ ውስጥ ይገባል፣ ይጠመቃል። ተጠምቆ ምን እየተባለ ይወጣል? አዲስ ፍጥረት የሚለው ስም ተቀብሎ ይወጣል። የእግዚአብሔር ልጅ የሚለውን ስም ተቀብሎ በእጅ ይዞ ይወጣል። ዳብድ የሆነ ነገር ይዞ ይወጣል። ውሃ ውስጥ እንደገባ የእግዚአብሔር ልጅ የሚለውን ተወለዳ፣ ዳግመኛ የተወለዳችሁ ይላል። ከማይጠፋ ዘር በእግዚአብሔር ቃል የማይጠፋ ዘር ነው ይላል። መጀመሪያ ውሃ ውስጥ እንደገባ የልደት ካርድ ይዞ ይወጣል። የልደት ካርድ ይዞ ይወጣል። ዳግመኛ የልደት አዲስ ፍጥረት ሆኖ ይወጣል። አዲስ ሰማያዊ ዘር ሆኖ ይወጣል። ወራሺ ሆኖ ይወጣል። ስንት ስልጣን ተቀብሎ ይወጣል። በእርሱ የሚያምን ሁሉ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው የተባለውን ስልጣኖችን ሁሉ ተቀብሎ ይወጣል። የዕዳንም ጽሕፈት እዛ ተደመስሶ እዛ ይከፈላል። ሳይከፈልም ማን ይሰጣል? ደረሰኝ ልክ እንደ ደረሰኝ ነው ተቀብለ የምትወጣው። ልጅነትን ይዘህ የምትወጣው ከዛ ነው። አዲስ ፍጥረት ዘርነትን ከዚህ በፊት ኦሮሞ ሆነ ከሆነ ከዚህ በፊት ሲዳማ ከዚህ በፊት ማነው ወላይታ ምን እንደውም ማነው ሆሳና ቻይና አሜሪካው ያልሆነ ከሆነ እዛ ገብተህ የምትወጣበት ጊዜ ሰማያዊ ዘር ሆነህ ትወጣለህ። ኢየሱስ ክርስቶስን ለብሰህ ነው የምትወጣው። ወደ ውሃ ስትገባ ገብቷችኋል? ይግባችሁ። ይህ ቃል በእናትህ እግዚአብሔር ያስረዳችሁ ከኔ በላይ እግዚአብሔር ያሳያችሁ። ይህ ምስጢር እግዚአብሔር ያብራራላችሁ። ስለዚህ በማስም ስትጠመቅ ነው ይህ ሁሉ የምትቀበለው። በኢየሱስ አምነህ በስሙ ስትጠመቅ ነው። ስለዚህ ሐዋርያው ጳውሎስ ማነው በስሙ እንድንጠምቅ ለምሳሌ ኢየሱስም የተናገረ ቃል አለ። የኤማውስ መንገደኛ ኢየሱስ ከሞተ በኋላ ተስፋ ቆርጦ ኢየሱስ ካስቀመጠ ከሐዋርያት መካከል ኢየሱስን ሲገደሉት፣ ሲመቱት፣ ሲሰቀሉት፣ ሲያሰቃዩት እያዩ አብሮ ሲከተሉት ከእነርሱ ጋር ከሐዋርያትም ጋር ሲከተሉ የነበሩት ሁለት ኤማውስ መንገደኛዎች ማለት ነው። ኤማውስ የሚባለው የሚለው ወና 60 ምዕራፍ የሚያል ርቀት ኤማውስ መንገደኛ ተብሎ የተጠሩ እነዛ ሁለት ሰዎች ከዚህ በፊት ከሐዋርያት ጋር ከእነ ጴጥሮስ ጋር እነ ጳውሎስ ጋር አብሮ ሲያገለግሉ የነበሩ ነው። ኢየሱስን ሲከተሉ የነበሩት 144 ነው የተባሉት ውስጥ ሁለቱ ተስፋ ቆረጡ። ለምን ተስፋ ቆረጡ? ከዚህ በፊት ኢየሱስ ሽዋን ሲተረተር፣ አይነ ስውሮችን ሲያበራ፣ ሙታንን ሲያነሳ፣ ታምራትን ሲሰራ፣ እግዚአብሔር የሚበሉትን ሲባርክ፣ የሚሰራውን የሚያደርገውን ሁሉ እያዩ በተስፋ እሱን ሲከተሉ የነበሩት አሁን ደግሞ እሱ ሲሞት ሲያዩ አሁን ደግሞ ሲገደሉት ሲሰቀሉት ሞቶም ሞቶም እዛ ሲሞትም ሞቶም ሲገደሉት እዛ ሲቀበሩ እዛነ በእርሱ ላይ የሚሰራውን ስራ እያዩ ስለነበሩ አብሮ ስለነበሩ ይህ ወሬ ሁሉ ከሰሙ በኋላ አብሮም ስለነበሩ ምን ሆኑ ላል ጠፉ ይላል። ተስፋ ቆረጧ። ማንን ይሰማል? ማንን ይከተላሉ? ከዚህ በፊት ሲከተሉ የነበረ ኢየሱስ ተሰቀለ። ማን ተሰቀለ? ተመታ። ምን ሆነ? ተደባደበ፣ ተቀበረ። ስለተቀበረ የማይነሳ መሰላቸውና ተስፋ ቆረጡና ማንን ያየን እንኑር? ማንን የሰማን ነው? ስለዚህ ከኢየሩሳሌም ወጥተን ወደ ቤታችን ወደ ሰፈራችን ወደ ስራችን እንመለስ። በቃ እግዚአብሔርን ከመከተል ትተን ኢየሱስን ከመከተል ትተን ወዴት እንሂድ? ወደ ቤታችን ወደ ሰፈራችን እንመለስና የራሳችን ስራ እንስራ። በቃ ማንን እንከተል? ስንከተል የነበረው
ነብያችን ታላቅ አምላካችን አባታችን ነው። ታሪካችን ይቀይራል፣ ታምራት ይሰራል፣ ከኛ ጋርም ይሆናል። እግዚአብሔር ይረዳናል፣ ያግዘናል፣ ይደግፈናል፣ ከክፉ ሁሉ ይጠብቀናል ብለን በተስፋ ስናደርግ የነበረው ክርስቶስ ተሰቅሏል፣ ሞቷል፣ የለም አሁን አይነሳም። ከእንግዲህ በኢየሩሳሌም ምንም አይነት ስራ መስራት አይገባም። ስለዚህ ከኢየሩሳሌም ወጥተን የራሳችን ስራ እንሰራለን፣ እንነግዳለን፣ ሌላ ስራ እንሰራለን፣ ገበሬ ሆነን እርሻ እናርሳለን አሉት። ወጡ ሄዱላል። ሲወጡ ተስፋ ቆርጦ ሲወጡ ኢየሱስ ይሰማል። ማን ነው እዛ? ኢየሱስ እዛ በነበረበት ሆኖ ያያቸዋል። አየና ተከተላችሁ ይላል። ተከተለና ሌላ ሰው መስሎ ነው የተከተለው። ማንን ሰው? ሌላ ሰው ሶስተኛ አካል ሆኖ መጣና እነርሱ እርስ በርሳችሁ ሲያወሩ ነበር። እርስ በርሳችሁ ጳጳሳችን እንዴት ገደሉት፣ እንዴት ግፍ ሰሩት ሲሉት እንደምንድን ነው የምታወሩት? ምን እያላችሁ ነው? ምንድን ነው እንዴ? አንተ ከዚህ ኢየሩሳሌም ዙሪያ ከዚህ አይደለም እንዴ? እንግዳ ነህ እንዴ? ኢየሩሳሌም እዚህ አይሁድ እስራኤል እዚህ አካባቢ ነዋሪ አይደለም እንዴ? ነዋሪ አይደለም እንዴት ትጠይቃለህ? እዚህ ሆነው ያልሰማ የለም እኮ። ወሬ ለሁሉም ደርሷል። ለአሕዛብ ከአሕዛብም ጭምር ደርሷል። ለአይሁድ ተሆነ ለእስራኤል ሀገር ብቻ አይደለም፣ ወሬው ለሁሉም ሀገር ደርሷል። ሰው ሁሉ እየሰማ ባለበት ሰዓት አንተ ከየት መጥተህ ነው እንደዚህ ለምን ትጠይቃለህ? አዲስ ነህ እንደ እዚህ ነዋሪ አይደለም እንዳሉት፣ ኧረ ስላላወቅኩት ነው አለ። ነገሩት። እያወሩት ሄዱላል። እያወሩ ከሄዱ በኋላ እስከ ቤታችሁ ሲደርሱት አሁን ቤታችን እዚህ ነው ደርሰናል፣ አሁን ከኛ ጋር ይደር አሉት። ማታ ነው። ከዚህ በኋላ አልፈ የምትሄድ ከሆነ በአንተ ላይ ጉዳት የሚያደርሱ ማታ ስለሆነ ጅብም አለ፣ ሌሎችም አለ፣ የሚሰባበሩ አሉ፣ የሚገድሉም አሉ፣ ጅብም አለ። ስለዚህ አንተም እንዳትጠፋ አሉት ኢየሱስን። ከኛ ጋር አድረህ ታልፋለህ አሉት። እሺ አለና ገበላል። ገብቶት ያለ ምን ደረሰላል? እንጀራ ደረሰላል። እንጀራ ከደረሰ በኋላ እንጀራውን አንስቶ እንዲጸልላችሁ ነገሩት። ጸለላችሁላል። እንጀራው ማነው እየጸለላችሁ እያለ ሲጸልላችሁ አይናችሁ ተከፈተላል። አይናቸው ሲከፈት እርሱ ከዛ ተሰወረ። እንደገና በዚች ሌሊት ይላል የዛኔ ትጠፋለህ፣ ጅብ ይበላሃል፣ ከኛ ጋር ይደር፣ ማታ ብቻ ከምትሄድ ብሎ እርሱን ሲገጸጹት ወይ ወደ እነርሱ ሲመክራችሁ ሲመልሱት የነበሩ በዛች ሌሊት ወደ ኢየሩሳሌም ተመለሱ ይላል። አይናቸው ተከፈተ። አይን ሲከፈት ነው ሰው ወደ ኢየሱስ የሚመለሱ። አይን ሲከፈት ሌሊቱን አታይም፣ ጅቡን አትፈራም፣ ማንኛውንም ነገር አትፈራም፣ ዓለሙን አትፈራም። ማነው አይን ሲበራ ማንን ብቻ ነው የምትፈራው? እግዚአብሔርን ብቻ ትፈራለህ። እግዚአብሔርን ብቻ ስለምትፈራ ጅብን ሳትፈራ፣ ጨለማውን ሳትፈራ፣ ምንም ማንኛውንም ነገር ይኑር ይምጣብህ እኔ ኢየሱስን አልክድም፣ ኢየሱስን አልተውም፣ ወደ ኢየሱስ መልሳለሁ፣ ኢየሱስ ይሻለኛል፣ ኑሮ ከእርሱ ጋር ያዋጣኛል እያልክ ነው የምትመልሱ። ከዛ በኋላ ወደ ኢየሩሳሌም ተመለሱ ይላል። ኢየሱስ ወደ ኢየሩሳሌም መለሰላቸው ይላል። ስለዚህ ከመለሰላችሁ በኋላ ብዙ መጽሐፍትን የተረከላቸው እሱ ኢየሱስ የተረከላቸው መጽሐፍት መካከል አሁን ለመናገር የፈለግኩት ምን የሚል ነው ልንገራችሁ። ክርስቶስ መከራ ይቀበላል። ታች ዝቅ ብላችሁ ቁጥር 46 ላይ ደርሳችሁ ሲታነቡ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም አለ ንስሐና የኃጢአትን ስርየት ይላል ከኢየሩሳሌም ተጀምሮ ለአሕዛብ ሁሉ ይሰበካል። መከራ ይቀበላል፣ ይሞታል የተባለው ነው በላይ የተፈጸመው። እናንተ ተስፋ ቆርጣችሁ መውጣታችሁ ማነው ዝም ያንን ስላልተረዳችሁ ነው እንጂ ከዚህ በፊት የተጻፈውን ትንቢት ስላላነበባችሁት ነው እንጂ ከዚህ በፊት የተጻፈው ነው በላይ እየተፈጸመ ያለው። ይሞታል ተብሎ ተጽፎኛል፣ የተጻፈው ነው በላይ የተፈጸመው። ትነሳለህ ተብሎኛል፣ እነሳለሁ፣ ተነስቻለሁ የተባለው ነው የተፈጸመው። አሁን ቀጥሎ ደግሞ ምን አለ? ክርስቶስ መከራ ከተቀበለ በኋላ ከተነሳ በኋላ በእርሱ ስም አለ ንስሐ ይላል። ንስሐ ሰዎች ሁሉ ንስሐ ይገባሉ። የኃጢአቱን ስርየትም ደግሞ በስሙ ይቀበላል። በስሙ ንስሐና ኃጢአት የሚል ሁለት ነገር ተያይዘዋል። ምን ተያይዘው ያሉት ምንድን ናቸው ከተባላችሁ ንስሐ አለ። መጀመሪያ ኢየሱስ የተናገረ ቃል ነው፣ ከአፉ የወጣ ቃል ነው። ጴጥሮስ አይደለም፣ ሉቃስ አይደለም። ይህ ቃል የተናገረው ኢየሱስ ራሱ ነው። ምን ብሎ ተናገረ? በስሜ አለ
በስሙ የሚለው በስሙ ብላችሁ ተቀበሉ። በስሙም አለ ከዚህ በፊት ለምን ነው ያልኩት? ከዚህ በፊት የተጻፈው እየነገረ ነው። ትንቢቱን ኢየሱስ እየተረከልን ነው። ለእነርሱም እየተረካቸው ነው። በስሙ እንዳለ ምን ተብሎ ተጽፏል አለ? ከዚህ በፊት በስሙ ንስሐና የኃጢአትን ስርየት ከኢየሩሳሌም ተጀምሮ ለአሕዛብ ሁሉ ይሰበካል ተብሎ ተጽፏል። ከዚህ በፊት የተጻፈ ትንቢት አለ። ትንቢቱን ራሱ መሰከረ፣ ራሱ ነገረ። ከዚህ በፊት የተነገረው ትንቢት ኢየሱስ ራሱ ነገረ። ከእርሱ ከኢየሱስ ውጪ ማን ይነግራል? ከኢየሱስ ውጪ ማን ነው የሚመክር? ማን ነው የሚመሰብክ? ማን ነው የሚያብራራልህ? ማን ነው የሚገልጥልህ? እስቲ ንገረኝ። ኢየሱስ ራሱ በስሙ አለ ንስሐን የኃጢአትን ስርየት ሁሉ ከኢየሩሳሌም ከእስራኤል ሀገር ተጀምሮ ለአሕዛብ ሁሉ ይሰበካል። መጀመሪያ ንስሐ ጴጥሮስ እንዳለ ንስሐ ግቡ፣ ኃጢአት አለ ቅድም እንዳልኩት ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ንስሐ ለጴጥሮስ ኢየሱስ እንደተናገረውን ከዚህ በፊትም በትንቢት የተጻፈውን ከዛ ተቀበለና ኢየሱስ ያብራራውን ኢየሱስ ከተረከላቸው መካከል እርሱን ተቀበለና ጴጥሮስ ጨበጠውና በሱ ምን አለ? ንስሐና ክርስቶስ ምን አለ? ከዚህ በፊት የተጻፈውን ንስሐና የኃጢአቱን ስርየት በስሙም ንስሐና የኃጢአቱን ስርየት ጴጥሮስ ያንን ተቀበለና ንስሐ ግቡ፣ ንስሐ ፈጸመ፣ የኃጢአታቸውም ስርየት ይሰረይ ዘንድ እያንዳንዳችሁ በጌታ በኢየሱስ ክርስቶስ ስም ተጠመቁ። ሐዋርያት ሥራ 2:38። ከዚህ በላይ ምን ብዬ ልንገራችሁ? ምን ብዬ ልመሰክራችሁ? ስለዚህ 3000 የዛን ቀን 3000 የማይሆኑ ነፍሳት በኢየሱስ ስም ተጠመቁ ይላል። ሌላ ቦታም አሕዛብም ከኢየሩሳሌም ተጀምሮ ለአሕዛብ ሁሉ ይሰበካል የተባለው ይፈጸም ዘንድ በሐዋርያት ሥራ 10:43 ላይ ክርስቶስ እንዳለ ከዚህ በፊት በእርሱ ለሚያምኑ ሁሉ ነቢያት ሁሉ እንደሚመሰክር ተናገረና ቁጥር 48 ዝቅ ብሎ በኢየሱስ ስም ይጠመቁ ዘንድ አዘዛችሁ ይላል። ሐዋርያ ጴጥሮስ 10:48 ላይ በኢየሱስ ስም ይጠመቁ ዘንድ አዘዛችሁ። አሕዛብን ኢየሩሳሌም ጋር በኢየሱስ ስም እንዲጠመቁ ነገራችሁ። ከኢየሩሳሌም ተጀምሮ ለአሕዛብም ሁሉ ይሰበካል የተባለው ይፈጸም ዘንድ በአንጾኪያም ቤተክርስቲያን እንድትጀምር ምን አደረገ? ጴጥሮስ ሄዶ ሐዋርያ ጴጥሮስ የተባለው ይፈጸም ዘንድ በግድ ነው። ሌላ መሄድ የለበትም። ከዛ ተጀምሮ እዛም ይሰበካል የተባለው ይፈጸም ዘንድ ሌላም መሄድ የለበትም። ማን ነው መሄድ ያለበት? ጴጥሮስ ስለሆነ ጴጥሮስ ሄዶ ምን አደረገ? በኢየሱስ ስምም ይጠመቅ ዘንድ ለአሕዛብም ስልጣን ሰጣችሁ። ማን ነው? በኢየሱስ ስም ይጠመቁ ዘንድ አዘዛችሁ። ስልጣን አለ በጴጥሮስ። ማን ነው? እዚህ የምታሰረው ሰማይም የታሰረ ይሆናል። እዚህ የምትፈታው ሰማይም የተፈታ ይሆናል። አለት ነህ። በዚህች አለት ላይ ቤተክርስቲያን እንሰራለሁ፣ የገሃነም ደጆችም አይችሏትም። ስልጣን የሰጠሁት ማን ነው? ይህን ለጴጥሮስ ስልጣኑን ከመስጠቱ በፊት አንድ ጥያቄ ኢየሱስ ጠይቆ ነበር። የሰውን ልጅ ሰዎቹ ማን ይሉታል ብሎ ሲጠይቅ ሌሎቹ አንዳንዶቹ የዮሴፍ ልጅ ነው፣ ኤልያስ ከነቢያት አንዱ ነው፣ እንደዚህ እያሉ ሲተቹት ጴጥሮስ እናንተሳ ብሎ ደቀ መዛሙርቱን ወይም ሐዋርያትን ሲጠይቅ አንተ ሕያው የእግዚአብሔር ልጅ ነህ አለ። ይህ ምስጢር ያበራልህ የገለጠልህ የሰማይ አባትህ ነው። ሰው አይደለም፣ ምድራዊ አይደለም፣ ሌላ ነገር አይደለም፣ ምድራዊ አይደለም። የሰማይ ያለ አባትህ ነው የገለጠልህ። ይህ ምስጢር ስለገለጠልህ ምን አደርጋለሁ አለ? አንተ አለት አድርገህ በአንተ ላይ ቤተክርስቲያን እመሰረታለሁ። እኔ የማዕዘን ራስ ድንጋይ ሆናለሁ። ነው ራስ ይሆናሉ። አንተ ምን ትሆናለህ? አለት ትሆናለህ። በአንተ ላይ ይመሰረታል ቤተክርስቲያን። እኔ ደግሞ አንተ ስትመሰረት ማዕዘኑ ላይ አስራለሁ፣ እንዳይነቃነቅ እንዳይፈርስ አደርጋለሁ። ሃሌሉያ! ክብር ይገባል። ይህ ምስጢር ለሁሉም ይገለጥ። እውነትህ ነው ምላችሁ ከራሴ አይደለም እየተናገርኩ ያለው እግዚአብሔር የገለጠልኝ ነው። እግዚአብሔር እናንተም ደግሞ ይህ ምስጢር ይግለጥላችሁ፣ ያብራራላችሁ። ኢየሱስ ክርስቶስ የእግዚአብሔር ነው፣ የእግዚአብሔር ልጅ ነው ብላችሁ የምታምኑ ከሆነ ስልጣን ይሰጣችኋል። የእግዚአብሔር ልጅ ነው ብላችሁ ስታምኑ ይህ ምስጢር የሚገልጥላችሁ ማን ነው? የሰማይ አባትህ ነው። ሰማይ አባት ደግሞ ምን ላል ለአለት ያደርጋችኋል። ጴጥሮስን አለት እንዳደረገ እናንተንም አለት አድርጎ ጴጥሮስ ኢየሩሳሌም ላይ በኢየሩሳሌምና በአሕዛብ ዘንድ ቤተክርስቲያን እንድትመሰረት አድርጓል። አንተ ደግሞ
ባለበት ኦሮሞ ከሆንክ ኦሮሞ ሆነ እዛ ቤተክርስቲያን እርሱ እንደመሰረተ በዛ ስም ቤተክርስቲያን እንድትመሰረት አድርጎ ያቆምሃል፣ ይሾምሃል፣ ይመርጥሃል፣ እንደ ጴጥሮስ ስልጣን ይሰጣል። እዚህ የምትፈታው ሰማይም የተፈታ እንዲሆን ያደርጋል። እዚህ የምታስረው ሰማይም እንድታስር ያደርጋል። 100% እርግጠኛ ነው የምነግራችሁ። ይህ ቃል ለሁላችሁ ይድረስላችሁ። የደረሰላችሁ አሜኑ በሉ። ያልገባችሁ ነገር ካለ በመልእክት መቀመያል ያልገባችሁ ነገር ካለ በኮሜንት አስታውቁኝ። ተባረኩላችኋለሁ። ጥምቀት መከናወን ያለበት በኢየሱስ ስም ነው። አጠማቅም በኢየሱስ ስም ብሎ ያጠምቃል። ተጠማቅም በኢየሱስ ስም አምኖ በቃ አንዱ ከጠራ በቂ ነው። በኢየሱስ ስም ታምናለህ? አምናለሁ። ካመንክ በኢየሱስ ስም አጠምቃለሁ። በቃ ሌላ ነገር ያስፈልጋል? እንደዚህ ተጠማቁ። ኢየሱስ እያለ ነው የምጠምቀው። በኢየሱስ ታምናለህ? አምናለሁ። ሕይወት እንደሚሰጥ የእግዚአብሔር ልጅ እንደሚሆን እዛ የተጻፉ ብዙ መልእክቶች አሉ። እርሱን ከፈለክ መጀመሪያ ታስተምራለህ፣ መጀመሪያ ኮርስ ትሰጣለህ። ግን በኢየሱስ ታምናለህ? አምናለሁ። ያመነ የተጠመቀ ማን ነው? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ታምናለህ? አምናለሁ። ካመንክ ተጠምቃ። የማታምን ከሆነ ፍርዱ በእጅ አለ። ፍርድ ትቀበላለህ። የማታምን ከሆነ የማትጠመቅ ከሆነ ፍርድ አለ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ይህ መልእክት አብሮ የሚሄድ ነው። ለአዋጅ ነጋሪም አስፈላጊ ነው። ያመነው በኢየሱስ የሚያምን ሁሉ በመንገድ ዙሪያ በመንገድ በአደባባይ እየሰበኩ የሚዞሩ ሰዎች ብዙዎቹን ወደ ጌታ ስትመለሱ ጌታን የተቀበለ ሁሉ ያመነ የተጠመቀ ይድናል የተባለው ቃል ይፈጸም ዘንድ መጠመቅ አለበት። አጠምቁት። በኢየሱስም ያጠመቃችሁ ብትመሰክሩት ብትሰብኩት አዋጅ አዋጅ አዋጅ! ኢየሱስ ያድናል፣ ከሞት ያድናል፣ ከሲኦል ያድናል፣ ከኃጢአት አርነት ነፃ ያወጣል፣ ከባርነት ነፃ ያወጣል፣ ያድናችኋል፣ የዘላለም ሕይወት ይሰጣችኋል። ወደ ኢየሱስ ኑ፣ ወደ ኢየሱስ ተመለሱ። ኢየሱስ ይጠራችኋል፣ ይወዳችኋል። ወደ እርሱ ኑና የዘላለምን ሕይወት ውረሱ። ወራሾች ሁኑ፣ ልጆች ሁኑ፣ አዲስ ፍጥረት ሁኑ፣ አዲስ ዘር ሁኑ፣ ሰማያዊ ዜጋ ሁኑ፣ አዲስ ልብስ የሰው ክርስቶስን ለብሳችሁ ሰማያዊ ዜጋ ሁኑ እያላችሁ መስበክ አለባችሁ። ሲበኩት ብዬ በኔ በኩል መልእክትን አስተላልፋችኋል። ተባረኩ። ለበረከት ሁኑ። ተባረኩ።